ሴት ልጅ ራሷ ስትጠብቅ በጣም ትልቅ ነገር ነው። ሴቶች እኛ ራሳችን መጠበቅ አለብን። ከአለባበስ እስከ አመጋገብ ከሚጠጡ ነገራቶች ሁሉ ጀምሮ ራሳችን በጣም መጠበቅ አለብን። በተለይ እኛ የሀበሻ ሴቶች ማለት ነው ራሳችንን እንጥላለን። ለምን እንደሆነ አላውቅም ብቻ እና ራሳችን ለምን እንጥላለን በሚል ምክረ ሀሳብ ዛሬ ብቅ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ የቻናላችን ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁ? እኔ ጋር ሁሉም ሰላም አልሐምዱሊላህ። እና ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። እኔም እንደዛው ለእናንተ ማለት ነው እና አብረን ተደጋግፈን ካልሆነ ይሄ ነገር የሚገፋ አይመስለኝም እና በላይክ በሼር በሰብስክራይብ መበርታት አለብን እላችኋለሁ ውድ እህቶቼ። እኔ ጋር ሁሉም ሰላም ሁሉም መልካም። ዛሬ ይዤላችሁ የመጣሁት ምክረ ሀሳብ በጣም ያጓጓና ድንቅ የሚል ምክረ ሀሳብ ነው እህቶቼ። እኔ እዚህ ሀገር ላይ ከመጣሁ ጀምሮ ብዙ የተደመምኩባቸው ነገራቶች አሉ። እኛ ሴቶች ራሳችን ለምን አንጠብቅም? ይሄንን ሁሉ እጃችን ላይ ያለ ነገር፣ ይሄንን ሁሉ አገራችን ላይ በሞላ ነገር እኛ ግን አናቀውም። የሚገርም እኮ ነው። አገራችን ላይ እኮ እጃችን ላይ ያለ፣ ጓሮአችን ላይ ያለ፣ ቤታችን ላይ ያለ ግን በቃ ለኛ ፋይዳ የሚሰጡ ነገር መሆን አለመሆናቸው አናቃቸው። አንዳንድ ለካ የበለጸገ ሀገር እውነትም መበልጸጉ የሚያሳየው በእንደዚህ ነገራቶች ነው ማለት ነው። እኛ ፋይዳ የላቸውም ብለን የምንላቸው ነገሮች እነሱ እንደ ትልቅ ነገር አድርገው ሲጠቀሙት በጣም ነው የምትደመሚበት ማለት ነው። በጣም የሚገርምና የሚያስደምም ነገራቶች ናቸው እዚህ ሀገር ላይ ከመጣው ጀምሮ ነው የማያቸው ማለት ነው። አሁን እኛ ሴቶች ፐሬድ በመጣብን ሰዓት ኢትዮጵያ ላይ አጥሚት፣ ኮካ፣ ውሃ ፍልተን እንያዝ እንላለን። ውሃ ፍልተን መያዝ፣ ኮካ መጠጣት እኮ የባሰ ሌላ በህመም ላይ ሌላ ህመም መጨመር ማለት እኮ። አጥሚቱ ደግሞ ወገብ፣ በእርግጥ አዎ ወገብ ይጠግናል። ያው የባህላችንም ነው። ወገባችን ይጠግናል እንላለን። ብቻ ያው የራብን ማስታገሻ በሉት አንዳንዴ የራብን ማስታገሻ በብርድ ሰዓት የሀገራችን ትንሽ ከዚህ ሀገር ነገ ቀዝቀዝ ስለምትል ለብርድም ሰዓት ትጠቅመናለች ብለናት እንጂ አጥሚት ራሱ የምንጠጣት ማለት ነው። ከነሱ አኳያ በፐሬድ ሰዓት ይሄ እንጠጣለን ብንል እነሱ ግን በጣም ነው የሚገርማቸው። እንዴት ፐሬድ እኮ ጠርጎ እንዲያወጣው የራሱ የሆነ ነገር ነው እንጂ መጠጣት ያለብን በዚህ ሰዓት እንዴት ይሄ ትጠጣላችሁ ነው የሚሉን እነሱ እንዲህ ብለን ብንነግራቸው ማለት ነው። ግን ባህላችን ስለሆነ ነው። እነሱ ግን የሚጠቀሙት እኛ ምንም ኢትዮጵያ ላይ ቦታ ማንሰጠው ነገር አብዛኞቻችን ራሱ በቃ እኔ አላቅም። እንደው ኢትዮጵያ ውስጥ እነሱ የሚጠቀሙት እኮ ኢትዮጵያ ውስጥ እኛ እንጀራ እንጋግርበታለን እንደ ማገዶ ማለት ነው። የሆነ ጉድጓድ ቦታ ላይ ጎርፍ ካስቸገረ ደግሞ የጎርፍ መደምደሚያ አድርገን እንጠቀምበታለን። እንደው ይሄ ነገር ምንድነው በጣም ያስደምመው ብትሉኝ የቡና ገለባ ማለት ነው። እኛ ውስጥ ያለውን ወስደውና ገለባው ኢትዮጵያ ውስጥ ወይም በቃ እኔ እንጀራ ሲጋገርበትም አይቻለሁ። ይሄ ጉድጓድ ቦታ ላይ ተሸርሽሮ እንዳይሄድ ተብሎ ተሞልቶም ሲደመደምበትም አይቻለሁ። እና ምን ያክል ጥቅም እንዳለው ታውቃላችሁ? ያ የቡና ገለባ እኛ ለሴቶች ምን ያክል ንጽህናችን እንደሚጠብቅልን ግን ታውቁታላችሁ? በጣም የሚገርም ነገር ነው እሱ ነገር ማለት ነው። እዚህ በፐሬድሽ ሰዓት እሱ ነገር አፍልተሽ ጠጪ። እንዴት ቀለል እንደሚልሽ ምን አይነት ስሜት እንደሚሰማሽ ያ የቡና ገለባ እዚህ ሀገር ላይ አለ። ሀገራችንም ላይ ሞልቷል። ሀገራችን ላይ እንኳን እዚህ ሀገር ላይ ማለት ነው። ይሄ ደግሞ አይጣፍጥም ብለሽ አትተዩ። እስኪ በዛ ሰዓት በዛሬ በእኔ ምክር ተሞክሮ ወስደሽ እስኪ ያ የቡና ገለባ አፍልተሽ እንደዛ ፐሬድ በሆንሽ ሰዓት ወይም ደግሞ የሆነ በቃ ሆድሽ ይነፋኛል፣ ምግብ አልተስማማኝም ባልሽ ሰዓት ያ ነገር መዳም ኩሽና መቼም አይጠፋም።
እሱ ነገር እስኪ አፍልተሽ ጠጪው። እስኪ ምን ያክል ስሜት እንደሚሰማሽ፣ እንዴት ራስሽን ቀለል እንደሚልሽ፣ በሰዓቱ ያለው ቁርጠትም ሆነ በቃ ያለ ነገር ሁሉ እንዴት እንደሚሆን ስሜቱ በዛ ሰዓት ታውቂዋለሽ። ይሄ እኛ እጃችን ላይ ባለው ነገር ግን አገራችን ላይ ስለማናውቀው አንጠቀምበት። ተመልሰሽ ነይና የሮማን ልጣጭ። ሮማን እኮ ሀገራችን ላይ ሞልተዋል እንደ ጉድ። የሮማን ልጣጭ ራሱ ኢትዮጵያ ውስጥ ደግሞ ይሄ ምን ይሰራል? እኔ እንጃ። የሮማን ልጣጭ እንጥለዋለን እንደ ከብቶች ራሱ ይበሉት ይመስለኛል። ፍየል በእርግጥ ይበላዋል። በቃ መንገድ ለመንገድ እንደ ሮማን ራሱ እኮ እንደ ኳስ ብንራገጥበት ነበር እኛ ክፍለ ሀገር ላይ ይቆመጥጣል እያለን ማለት ነው። ይቆመጥጣል ቀይ ካልሆነ ደግሞ እያለን። ልጣጩ ግን ምን ያክል ጥቅም እንዳለው እኛ ግን አናውቀውም። የሮማን ልጣጩ ምን ያክል ንጽህና እንደሚጠብቅ፣ ምን ያክል የንጽህና ቦታ እንዳለው እኛ ኢትዮጵያውያን አናውቀውም። ያ የሮማን ልጣጭ እዚህ ሀገር ላይ ከመጣሁ በኋላ ምን ያክል ክብር እንደሚሰጠው፣ እንዴት ታጥቦ፣ እንዴት ደርቆ፣ እንዴት ተሸፍኖ መነሳት እንዳለበት እኔ እዚህ ሀገር ላይ ከመጣሁ በኋላ ነው የተማርኩበት። በጣም የሚገርም ነገር፣ የሚያስደምም ነገር። የሮማን ልጣጭ ኢትዮጵያ ላይ እኮ ወይ ጉድ ያለበትም አናውቀውም። ምክንያቱም ባህላችን ስላልሆነ ልንል እንችላለን። ግን ይሄ ከባህላችን ጋር የሚያገናኘው አይደለም። ለእኛ የራሳችን ንጽህና ለሴቶች የሚሰጠን ነገር ነው። የቡና ገለባውን ቢሆን ለእኛ ለሴቶች አስፈላጊ ነገር፣ የሮማን ልጣጩንም ቢሆን ማለት ለእኛ ለሴቶች በጣም ያስፈልገን። እኛ ከወንዶች እኮ በብዙ ነገር እኛ ሴቶች ተጎጂዎች ነን፣ እንጠቃለን በብዙ ነገር ማለት ነው። ምክንያቱም የእኛ ፈሳሽ የእነሱ ፈሳሽ ምንም የሚያገናኘው ነገር የለም እና በዛ ሰዓት በፐሬድ ሰዓት ያ የሮማን ልጣጭ ፐሬድ ባልሆን ሰዓት አዘጋጅተሽ አስቀምጪ። ቤት ውስጥ ሮማን አይጠፋም። መዳም ኩሽና ያ ሮማን አንቺ እጥብ አርገሽ በሆነ እንትን በሶፍትም ላይ ከሆነ ትሪም ላይ ከሆነ ብቻ የሆነ ንፋስ እንዲያገኝ ብቻ ዘረር አድርጊውና ይድረቅ። ከደረቀ በኋላ አንቺ ጥቅልል አድርገሽ በፌስታል አስቀምጪው። ፐሬድሽ በመጣ ሰዓት ደግሞ አንተክትከሹ በረድ ሲል በደንብ ቀዝቀዝ ሲል ሃይላንድ ባለው ክዳን ባለው ነገር እቃ ከፈለሽ በሃይላንድም ይሁን በፈለሽ በሌላ እቃ ይሁን ክድን አድርገሽ ወይም የራስሽ ግላስ ወይም ሽንት ቤት ለራስሽ ሽንት ቤት ካለሽ ደግሞ ሽንት ቤትሽ ውስጥ አስገብተሽ ቁጭ አድርጊው። ምንም ጊዜ ቢቀመጥ አይበላሽም። አስቀምጠሽ ቁጭ አድርጊና እስኪ በፐሬድሽ ሰዓት ሞዴስ ልትቀይሪ ስትገቢ በሱ ጥብ ብለሽ ሞዴስሽ ቀይሪ። ምን ያክል ለውጥ እንዳለው፣ ምን ያክል ቀለል እንደሚልሽ፣ ምን ያክል እንደው ምን አይነት ስሜት እንደሚሰማሽ በሱ ዛሬ ከኔ ምክር ተነስተሽ ያን የሮማን ልጣጭ እንዳትጥዩ፣ አስቀምጩ፣ እንዳትጥዩ። ሁለተኛ ሶስተኛው ተመልሳችሁ ነው። እና ደግሞ አንድ አስደማሚና የሚገርም ነገር ልንገራችሁ። ሀገራችን ላይ በእጃችን ያለ ነገር እንደ ቀልድ አድርገን የምናየው ነገር ደግሞ የሚገርማችሁ ነገር ደግሞ አንድ ነገር ልንገራችሁ። እኛ ሀገር ላይ እዚህ ሀገር እንትን ይሉታል፣ ይሄ ሙር ይሉታል። እኛ ሀገር ላይ ደግሞ አንዳንዶቻችን እጣን ብለን እንጠራዋለን። አንዳንድ ቦታ ላይ ደግሞ ከርቤም ተብሎ ይጠራል። እዚህ ሀገር ደግሞ ሙር ይሉታል፣ እንትንም ይሉታል። የሆነ ምንድን ነው የሚሉትም ስም አለው። እና እሱ ነገር እኛ ኢትዮጵያ ላይ እሁድ በሆነ ሰዓት እንደ እጣን እንጠቀመዋለን። አርብም በሆነ ሰዓት እንደ እጣን እንጠቀመዋለን፣ እናጭሰዋለን። ይሄ ነገር ሲጨስ ለእኛ ለራሳችን በጣም ትልቅ የሆነ ጉዳት አለው፣ ግን አናውቀውም። ያ የሚወጣው ጭሳችን ብቻ ነው እኛ የምናውቀው። ይሄ ነገር ግን ለእኛ ለሴቶች ምን ያክል ጥቅም እንዳለው ታውቁታላችሁ? እኔ እዚህ ሀገር ላይ ከመጣሁ በኋላ በጣም ያስደመመኝ ነገር በየመርካቶ ብትሄዱት እንደ እጣን በቃ በየቦታው ነው የሚሸጠው ኢትዮጵያ ውስጥ ማለት ነው። ይሄ ነገር ማለት ነው። እስኪ አፍሽ እሱ በንጹህ እንትን አፍልተሽ ከዛ ብርጭቆ ላይ ክዳን ባለው እቃ ላይ አስቀምጪውና አንቺ ጠዋት ወይም ማታ ስትተኝ ስትይ በአፍሽ የተወሰነ ደቂቃ አፍሽ ላይ ያዥበት። እንደ ሞጥሞጥ ነገር ሆኖ ማለት ትንሽ ደቂቃ ያዥበትና ከዛ ተፍተሹ ተኚ። ጠዋት ስትነሺ ቦርሻሽ ጥርስሽን ተዩ።
ምን ያክል ሰላም እንደሚሰጥሽ። ጥርስ የሚያምሽ ከሆነ የአፍ ጠረን ካለብሽ በቃ የተለያዩ አይነት ባክቴሪያና ጀርም ካለብሽ ይሄ ነገር እስኪ ተጠቀሚ። እኛ ሀገር ስናጭሰው አለ ስናጭሰው እኮ በጣም ከባድ እኮ ነው ጭሱ። በተአምር የእሱ ጭስ አይፈለግም። በጣም ኃይለኛና ኃይለኛ ነገር ነው። በጣም ኃይለኛ ነው። እኛ ሀገር ላይ ግን እጣን ተብሎ ሲመጣ ከየትኛውም ሱቅ እጣን ገዝታችሁ ሲመጣ እሱ ራሱ የቻለ የሆነ ቀይ ነገር ናትና አለች በእጣናችሁ ዙሪያ ላይ ተደባልቆ ትሸጣለች። ያንን ነገር ሲጨስ ለኛ ለሴት ልጅ በጣም ከባድ ነው። በጣም ግን አናውቀውም። ቡና አድርገን ቡናችንን አፍልተን እንጠጣለን፣ እንበላለን። በቃ አናውቀውም ምን ያክል ጉዳት እንዳለው ማለት ነው። እሱ ነገር አርፎ ተርፎ ከአፍሽ እንደው አፍሽ ላይ ያዥና የጥርስሽም የአፍሽም የምንሽም ንጽህና ጠብቂበት ብዬ ስልሽ ደግሞ እሱ ለብዙ ነገር መድኃኒት ነው። ለብዙ ነገር አንድ ብለሽ ማትቆጥሪለት ነገር እሱ ለብዙ ነገር መድኃኒት ነው። ፈጭተሹ ራሱ በትንሽ ውሃ ቦከት ቦከት አድርገሽ እቃ ባለው ነገር ክድና አድርገሽ ታስቀምጪና የሆነ ቦታ ላይ ቁስል ቢኖርብሽ ራሱ እሱ ቀብተሽ በአንዴ ነው ድራሹ የሚያጠፋው። ይሄም እጃችን ላይ ሀገራችን ላይ ያለ ነገር ነው። ሀገራችን ላይ በእጃችን ያለ ነገር ነው፣ ግን አንጠቀምባቸው። እኛ በቃ አናቃቸውም፣ አንጠቀምባቸውም። ይሄ እኮ ነው ለእኛ ችግር የሚፈጥሩብን ያው ስለማናቃቸው። አብዛኛዎቹ ነገራቶች እጃችን ላይ ያለ ነገር ሆኖ ግን እኛ አናቃቸውም። በቃ የሆነ ጥቅም ይሰጡናል፣ ጥቅም አይሰጡንም። በቃ ምንም እኛ አናውቀውም ይሄ ነገር ማለት ነው። ጥቅም ሰጪ ነገር ነው እንዳለ ሀገራችን በእጃችን የምንይዛቸው ነገራቶች በሙሉ በጣም ጥቅም የሚሰጡን ነገር ናቸው። ግን እንዴት እንደሆነ በቃ እኛ እዛ አናውቀውም። ምክንያቱም አልኳችሁ እኮ የበለጸገ ሀገር ማለት ነው እያንዳንዱ ነገር ተመራምሮ ያገኘዋል። እኛ ሀገር ግን ተመራምረን በምናችን ነው ተመራምረን የምናገኘው? አናገኘውም። ግን እዚህ ከመጣን በኋላ ካደገ ሀገር ብዙ ነገር ተምረን መውጣት አለብን። ከወጣን በኋላ ከራሳችን አልፎ ለእህቶቻችን እንሆናለን፣ ለእናታችን እንሆናለን፣ ለአክስት ልጅ፣ ለራሳችን ለአክስትም ለምንም እንሆናለን። ለሴቶች ለእኛ በተለይ በጣም አስፈላጊ ነገራቶቹ እነዚህ ስለሆኑ ማለት ነው። በአራተኛ ደረጃ ደግሞ የሚያስደምማችሁ ነገር ደግሞ አንድ ነገር አለ። እዚህ ሀገር ላይ ባምቦንደንጅ ይሉታል። ባምቦንደንጅ የሚሉት ነገር ደግሞ በጣም የሚገርማቸው ነገር ነው። ይሄ ባምቦንደንጅ የሚሉት ምንድነው አትሉኝ? ኢትዮጵያ ውስጥ አደይ አበባ ሲፈነድቅ አይታችሁታል? አደይ አበባ ከፈነደቀ በኋላ ትንሽዬ ሊደርቅ ሲል የሆነ ኩስኩስ ማለት ነገር አላት። እሷ እዚህ ሀገር ላይ ባምቦንደንጅ ብሎ ይጠሩታል። ይሄ ባምቦንደንጅ ደግሞ ለምንድን ነው የሚጠቅመው ብትሉኝ፣ እሱም እንደዚሁ በደረቁ ነው። እሱ በደረቁ ይቀመጣል እቃ ውስጥ ማለት ነው። ኢትዮጵያ ላይ በየጓሮዋችን ገጠርም ላይ ሆነ አዲስ አበባም ላይ ይሄ የሚጠፋ አይደለም። በየጓሮዋችን ላይ የሞላች ነገር ናት። እኛ ግን አናቃት። እቺ ባቦንደንጅ ማለት ነው። እነሱ አረቦች ናቸው ባቦንደንጅ የሚሉት። እኛ ኢትዮጵያ ላይ ደግሞ የአደይ አበባ የፈነደቀ ሆኖ ከዛ የሆነ እንደ መድረቅ ነገር ኩስኩስ ስትል ናት እሷ ማለት ነው። እቤትሽ አምጥተሻት ዘረር ታደርጊያታለሽ። አታጥቢያትን በሰዓቱ ዘረር አድርገሻት ድርቅ ወይም ንሽፍ ሲል አንቺ አንስተሽ ታስቀምጪዋለሽ። እቃ ባለው ነገር ክድና አድርገሽ በሰዓት ታስቀምጪዋለሽ። እኛ አደይ አበባ ምን ያክል ጥቅም እንዳለው እኮ አናውቀውም። በቃ አደይ አበባ ሲፈነድቅ ያምራል፣ ዋው ነው። እውነትም መፈንደቁ ብቻ እኮ ተአምር ያለው ነገር ነው፣ ግን አናውቀው። ይህንን ነገር ከድነሽ ታስቀምጪዋለሽ በሰዓቱ። አፍንጫሽ ይሁን እንደ ሳይነስ አድርጎ ፍና አድርጎ ቢይዝሽ፣ ወሮሮሽ እንደመከርከር ነገር አድርጎ ቢያረግሽ፣ ብቻ ውስጥሽ ላይ ብዙን አይነት ስሜት የማይሰጡሽ ነገራቶች ሲኖር በማጥለያ ጥብ ታረጊያትና ነሸፍ ሲል በብርጭቆ አድርገሽ ለብ ያለ ውሃ ወይም የፈላም ውሃ ታረጊበታለሽ። ከዛ በኋላ ከድነሽ ታስቀምጪዋለሽ። ከድነሽ ስታስቀምጩ ያ ባቦንደንጅ ያልኩሽን ከላይ ስፍፍ ይላል ወይም ከታች ስፍፍ ሲል ከዛ አንቺ ያ ቅድም አጥበሹ የዘፈዘፍሽው የነበረውን በማጥለያ ጥልል ስታረጊያት የሚያምር ከለር ይሰጥሻል። የሚያምር ከለር ማለት ነው። ከፈለግሽ እንደ በሻይ መልክ አድርገሽ ትጠጪዋለሽ። አለበለዛ ደግሞ ቀዝቀዝ ሲል
ትጠጪዋለሽ። ቀዝቀዝ ሲል ጊዜ እንደ ውሃ ማርጋሽ መጠጣት ትችያለሽ። ከአፍንጫሽ እስከ ጎሮሮ ድረስ እስከ ምንሽ ድረስ ያለው ጥርቅ አድርጎ ነው የሚያወጣው። ይሄስ ኢትዮጵያ ውስጥ እኛ አናውቀው። በቃ ኢትዮጵያ ውስጥ ይሄ ምንም ነገር ነው ብለን ይሄ በቃ ቦታም አንሰጠውም። የአደይ አበባ ፈነደቀች እንጂ ግን ምን ያክል ጥቅም እንዳላት እኛ በቃ እንደ ሌላ ነገር አድርገን ነው እንጂ የምናየው ቦታም አንሰጠው። ይሄን ያክል ነው አገራችን ላይ በእጃችን ያለ ነገር እኛ ግን ምንም ነገር ሆኖ ስለማናየው በቃ አይ ለዚህ ደግሞ ቦታ መስጠት ብለን አንለፋቸው። ትምህርት ይሆኑናል። አርፎ ተርፎ አገራችን ስንገባ ለልጆቻችን ሴት ልጅ ብንወልድ ለሴት ልጆቻችን፣ ለዘመን ለአዝማድ፣ ለጎረቤት እንሆናለን። ብዙ ከስራችን ጎን ለጎን ለራሳችን ለንጽህና መጠበቂያችን የሚሆኑ ነገራቶች ራሱ ብዙ ነገር ቀስመን መያዝ እንችላለን። እና ሴቶች እኛ በተለይ ኢትዮጵያውያን ራሳችን እንጠብቅ። እኛ ራሳችን የምንጠብቀው እኮ ኢትዮጵያ ውስጥ ማለት በዓላት በሆኑ ሰዓት ነው። በቃ በበዓላት ሰዓት ብቻ ነው ራሳችን ፍንድቅድቅ አድርገን የምንጠብቀው። እሱም መታጠብ፣ ፀጉራችን መሰራት፣ ልብስ መቀያየር ነው። ግን ስለ ራሳችን ውስጣችን ላይ ያለው ነገር የሚጠቅምን ነገር ምን እንጠጣ፣ ምን ውስጣችን ጽድት ሊያደርግልን ይችላል፣ ምን ፊታችንን ጽድት ሊያደርግልን ይችላል፣ ምንስ ሊያስደስተን ይችላል ብለን አናቀውም። እነሱ ግን የሚጠቀሟቸው ነገራቶች በጣም ብዙ የሚያስደምሙ ነገራቶች አሉ። አሁን የዘረዘርኩላችሁ እንዳለ በሚቀጥለው ቪዲዮዬ እያንዳንዱ ነገር ምን እንደሚመስል ምን አይነት ከለር እንዳለው እሱን ይዤላችሁ ቀርባለሁ። ላይክ ሰብስክራይብ ማድረጋችሁ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።